ሄሎ ጤና ይስጥልን። ሰላም ጤና ይስጥልን። ዶክተር አፍሪካን ይጠይቁ ነኝ። ዛሬ የምንነጋገርባቸው አንድ በተለይ ከእርግዝና ጋር ተያይዞ ብዙ ሰዎች የሚያነሱት ጥያቄ ነው እና ያው እርግዝና ብዙ ቆንጆ ለውጦች ይዞ የሚመጣ ድንቅ ወቅት ነው እንደምታውቁት። ነገር ግን በዚህ ወቅት ብዙ ጥንዶች በግልጽ ለመጠየቅ በተለይ ደግሞ ግንኙነት ለማድረግ የሚያስፈራቸው ነገር ነው እና በእርግዝና ተስፋዊ ግንኙነት ማድረግ ይቻላልን አይቻልም? ለህፃኑስ አደገኛ ነው አይደለም የሚለውን በሳይንሳዊ መንገድ ዛሬ ስለዚህ ጉዳይ የምናወራበት ይሆናል። ብዙዎቻችን እንደምትሰጉት ሳይሆን ፈጣሪ ህፃኑን ለመጠበቅ በሚያስደንቅ ሁኔታ አዘጋጅቶታል እንደምታውቁት እና በተለይ ደግሞ የእንሽርት ውሃ ህፃኑ በማህፀን ከረጢት ውስጥ እና በእንሽርት ውሃ ተከቦ ስለሚገኝ ከማንኛውም ውጫዊ ንክኪ የተጠበቀ ነው። እንዲሁም የእንግዲህ ልጅ ፕላሴንታ አለ፣ ለህፃኑ አስፈላጊውን ምግብና ኦክሲጅን የሚያቀርብ ጠንካራ መከላከያ ነው። ስለዚህ ወሲባዊ ግንኙነት በራሱ ህፃኑን አይጎዳውም ማለት ነው። እርግዝናው እየገፋ ሲመጣ የሆድ መጠን ስለሚጨምር ምቾት የሚሰጡ አቀማመጦችን መምረጥ አስፈላጊ ነው። እንደምታውቁት አንደኛው በጎን መተኛት ወይም ደግሞ ሳይድ ላይኒንግ ብለነው እናስቀምጠው ነው። ይህ አደራረግ ይህ አቀማመጥ በሆድ ላይ ምንም አይነት ጫና ስለማይፈጠር በጣም ይመከራል። ሌላው ደግሞ ሴቷ በበላይነት women on the top ከሆነ ሴቷ የራሷን ምቾት እና የጫና መጠን ለመቆጣጠር ስለሚያስችላት ከላይ ከሆነች ጥሩ ነው። ሶስተኛው ደግሞ የትራስ ድጋፍ በተለያዩ የሰውነት ክፍሎች ስር ትራስ ማድረግ ምቾትን ይጨምራል። ስለዚህ በዛ መልኩ ካደረጉ ያን ያክል ጉዳት ላይኖረው ይችላል። ጥንቃቄ የሚያስፈልጋቸው ጥቂት ነጥቦች ግን አሉ። አሁን ከላይ የጠቀስናቸው እንዳሉ አንደኛው በጀርባ ለረጅም ጊዜ መተኛት። ይህ በትልልቅ የደም ስሮች ላይ ጫና ስለሚፈጥር የደም ዝውውርን ሊቀንስ ይችላል። ስለዚህ ይህን አይነት መንገድ መጠቀም ተገቢ ያለው። ከፍተኛ ጫና የሚያሳድሩ ለምሳሌ በሆድ አካባቢ ላይ ከባድ ግፊት የሚፈጥሩ እንቅስቃሴዎችን ማስወገድ ግዴታ ነው። ዋናው ነጥብ ማንኛውም አይነት ህመም ወይም ምቾት ማጣት ካጋጠመ ግንኙነቱ ወዲያውኑ መቆም አለበት ነው ሳይንሳዊ በሆነ መንገድ። ስለዚህ ህመሙ ወይም ደግሞ ጫናው እየቀጠለ ያን ማድረግ ስለማይችል ስለዚህ እያንዳንዱ የእርግዝና የተለየ ነው። የደም መፍሰስ ካለ፣ የእንሽርት ውሃ ቀድሞ ከፈሰሰ ወይም ደግሞ ያለ እድሜ የሚመጣ ምጥ ስጋት ካለ የግድ ሐኪሞን ማማከር አለበት። የሰውነቱን ስሜት ማዳመጥ ቁልፍ ነገር ነው። እነዚህ ነገሮች ካሉ በተለይ ግንኙነት የሚከለከሉ ነገሮች ናቸው እንደምታውቃቸው። ስለዚህ ግንኙነት የሚፈቅዱና ግንኙነት የሚከለክሉ እንዳልኳቸው ጉዳዮች ስላሉ ነው። ስለዚህ በተለይ ደግሞ ሴቷ ከላይ በምትሆንበት በጎን በመተኛት የትራስ እና የተለያዩ ድጋፎችን በማድረግ የሚደረግ ካልሆነ ለረጅም ጊዜ በጀርባ መተኛት፣ ከፍተኛ ጫናና ግፊት የሚፈጥሩ ነገሮችን ማድረግ፣ ምቾት የማይሰጡ አቀማመጦችን መጠቀም እያንዳንዱ እርግዝና ላይ የሚኖረው ተጽዕኖ በጣም ከፍተኛ ነው። ስለዚህ እነዚህን መሰረት በማድረግ ግንኙነት ሊፈቀድ ይችላል። በህክምና ግንኙነት ምንም አይነት ሐኪሙን በማማከር እና እንዳይደረግ የሚያደርጉ ነገሮች ከሌሉ በስተቀር በህክምና ግንኙነት አይከለከልም። እንደምታውቁት ግን እንዳይደረግ የሚያደርጉ ደግሞ ቅድም የጠቀሷቸው ነገሮች በጣም ወሳኞች ናቸው እንዳልኳቸው። ምክንያቱም እነዛ ካሉ ግንኙነት በተለይ ደግሞ ደም መፍሰስ ካለ፣ የእንሽርት ውሃ ቀድሞ ከፈሰሰ፣ ያለ እድሜ የሚመጣ ምጥ ስጋት ካለ የግዴታ ከሐኪሙ ተነጋግሮ እነዚህ ስሜት ጫና በሚፈጠርበት ጊዜ ሊያባብስ ስለሚችል በጣም ከፍተኛ ጥንቃቄ ያስፈልጋል። ስለዚህ እነዚህን ከሐኪሙ ጋር እየተመካከሩ ግን በህክምና በሳይንሳዊ መንገድ የግንኙነት ማድረግ ይቻላል ብለን ነው የምናስበው። ከዚህ ጋር ተያይዞ ለበለጠ በተለይ ይህንና ሌሎች መረጃዎችን ለበለጠ ህክምና ክትትል ለማድረግ በተለይ አዲስ አበባ ለሚገኙ አንቀጸ ብርሃን የእናቶችና ጤና ማዕከል ወደ አየር ጤና አካባቢ ኪዳነ ምሕረት ቤተክርስቲያን ፊት ለፊት ይገኛል። እነሱ እዛ ጋር መምጣት ይቻላል። በ0911 23 62 69 መደወል ትችላላችሁ። ተጨማሪ የጤና መረጃዎችን ለማግኘት እንግዲህ ዶክተር አፍሪካን ይጠይቁ በዩቲዩብ፣ በቲክቶክ፣ በቴሌግራም፣ በፌስቡክ እንገኛለን።
መከታተል ትችላላችሁ። እጅግ እናመሰግናለን። መልካም ቀን፣ መልካም ጊዜ